የሮቤል ተንኮል አሁንም እንደቀጠለ ነው። ለአድናንን ለመሸወድ እያሰበ ነበር። አድናን ግን አሁን በፍጹም አይሸወድም። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆንልኝ ባለሙሉ ተስፋ ነኝ። ዛሬ ደግሞ በከፊል 30 መጥቻለሁና ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ። አዲስ ሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እላለሁ ማለት ነው። ቤተሰብ ይሄናችሁ ደግሞ ላይክ ሼር እንዳትረሱ። ትናንትና አድናን ቤቱን ለመፈተሽ ማለት ሜራ የገዛችለት ቤት እውነት ነው ወይስ የት አካባቢ ነው ለማጣራት ወጥቶ ነበርና ለልጁ ሲሰጠው ሲሄድ ሜራ ወደ ክላስ ገባችና ክላስ ውስጥ ደግሞ ሜራ አላገኘችውም። በጣም ተናዳለች። አንተ ሮቤል የሆነ ጨዋታ ማጀመረሃል ያለች በጣም እየተበሳጨች ሄደችና ለአድናን ደግሞ ክላስ ገባና አልጋው ላይ ተኛ። ሮቤል እንዳረገው ሆኖ እዛ ቁጭ ነው። ወይኔ በሰላም ገባሁ ብሎ አገር ሰላም ነው ብሎ ከውጪ ቀስ ብሎ ማለት ነው በሩን ክፍት አድርገው ዝግት አድርገው ያዛርገው ማለት ነው። በጣም ነው የሳቀው። እውነት በጣም ስለተጋለጠ በጣም ደስ ብሎኛል ማለት ነው። ግን እንዳለው ውሸቱ እዚህ ጋር ማለት ነው ውሸት ለማዋሸት እየሞከረ ነበረ ማለት ነው። በቃ ልንቀሳቀስ እኮ ነው ትንሽ መንቀሳቀስ ሲሞክር ልንቀሳቀስ አልኩና ሙከራ ያደረኩ ነው አይልም መሰላችሁ? አቤት የሮቤል ተንኮል መቼም አያልቅም። አንተ መቼም አሁን ልታታለኝ አትችልም። ሙከራ በደንብ አድርገህ ሞክር አለው አድናንና ወደ ውጭ አወጣው ማለት ነው። ሮቤል ደግሞ በጣም ለምነው ወንድሜ ምን እያደረክ ነው? ምን አድርጌ ነው? በቃ እሺ አንድ እድል ስጠኝና በቃ እሺ ይቅርታ አድርግልኝ ምናምን ነው። አንተ አሁንም አይንህን በጨው አጥበህ እንደዚህ ትላለህ፣ ትዋሻለህ። ከእንግዲህ በኋላማ እኔ አልታለልልህም። በቃ እኔ አልፈልግም ውጣ ብሎ ሲያስወጣ በሩን ቆለፈበትና ገባ። ከእንግዲህ እዚህ ቤት አንድ እጅ ብለህ አትገባትም። እባክህ አድናን፣ እባክህ ወንድም ያድናን እባክህ ያለው አድናን ደግሞ ጥለት ሄደና ወደ ሉሃና ገባና ሉሃናዬ ወይዬ ሮቤል እኮ ያስኩት ሲንቀሳቀስ ምን እያልክ ነው? ሲንቀሳቀስ ያስኩት እንዴ ሜራ የወጋችሁ መርፌስ እኔ እንጃ አላቅም። የነሱ ድራማ ሊሆን ይችላል። አሁን ግን ሲንቀሳቀስ ያስኩትና አባረርኩት። ምን አባረርኩት? ለምን እንዴ? ሳራስ ሮቤልን ካባረርከው እኮ ሳራም የለችም ማለት እኮ ነው። አትገኝም። ሉሃና እባክሽ እኔን ማንም ሮቤልን አትመኙ። እባክሽ ሮቤል አትመኙ። እሱ ከቤት ላለመውጣት በሱ ያሰበ እኔ ሳስወጣው ባንክ እየተጠቀመ ነው። ደካማ ጎንሽን አይቶ በሳራ ያሳበበ እዚህ ቤት ለመዘገየት ለመቆየት ይፈልገው። እባክህ መነኛድነን ሳራ ሮቤል ብቻ ነው የሚያገናኝ። ሮቤል ብቻ ነው የሚያገናኝ። እሱ ጋር ያለችው ሁሉ እውነት እሱ ያውቃል። እባክሽ ሉሃና ሮቤል ምንም የሚያውቀው ነገር የለም። ቢያውቅም አይነግርሽም። ባለፈው ይሄ ሁሉ ሲገርፈው ላዋጣጣው ብዬ ነው እንደዛ ያረኩት። ግን መቼም ሌላ ድራማ ነው የሚፈጥረው እንጂ መቼም አይነግርሽም። እና የሳራ ነገር ለኔ ተዩ። እኔ ራሴን እፈልጋታለሁ፣ አመጣታለሁ። እባክህ ከዚህ በፊት ያላረከው አሁን እንዴት ነው የምታርገው? አታምንኝም? በቃ እሺ ምን አርጋለሁ? ሜራ ሆዬ ደግሞ ሮቤል ከቤት እንደተባረረ ስታቅ ማበዷን ወጣችና ወደ ሮቤል ቤቱን ቁልፍ አርጋ ሜራ አስገብኝ እንዴ! ወዴት ነው የምትገባው? እባክሽ አንቺ የሆነ መላታጭ ምን አስገብኝ፣ የሆነ ነገር አርገሽ አስገብኝ። መቼም አላርገው። ምርጫህ ነው ለዚህ ያሳጣክ። ወይ እኔን ወይ ሉሃና አላልኩም። ምርጫ ነው ለዚህ ያዳረገ። ቻለው እንግዲህ ተይ ሜራ ግን ፍቅር አይገባሽም።
ለምን ይገባኛል። ፍቅር አይደለም የውስጥ ይገባኛል። ሜራ ተይ እገድልሻለሁ። እኔን ለመግደል ስታስብ እኔን ጫፌ ትነካኝና የሳራን ሁሉም ነገር ቪዲዮ አሳያችኋለሁ። ተይ እኔና አንቺ አንድ ነው የምንሆነው። ከዛ ሮቤል ሆየ ደግሞ ወደ ቤቱ እዛ ለመሄድ አስቦ ነበረ መሰለኝ። ደወለለትና ልጁ ትክክል እንዳልሆነ ፌክ እንደሆነ ነገረው ማለት ነው። ሮቤል ወይኔ ተበላሁ ዛሬ ተጫወተችልኝ ማለት ነው። ሜራ አለቅሽም ይገልሻለሁ፣ ይገልሻለሁ። እየፈኮረ ገባ። መቼም ማግቢያ ያጣምና ገባ። አንቺ ሜራ ምንድነው የሰራሽው? ምን ሰራው? ይሄ ቤት የገዛሽው ፌክ ነው አይደለ እንዴ? ለምንድነው ፌክ የሚሰጥ? ትክክል ነው። ለኔና ላንተ ቤት ገዛው። ግን ውሸቷ ነው። ሜራ ዋሽታለች እንዴ? በስንት ትታለል? አሁንማ ትታለልም። እውነት ነው ገዝቻለሁ። አሳይተው ነው ቤት አይደለም? እሬ ለማንም አላሳየውም። እውነት ተናገር። ሉሃና ብቻ ታውቃለች። እያችሁ እዚህ ጋር ከሉሃና ጋር ለመጣላት ፈልጋ ማለት ነው። ሉሃና ታውቃለች። ሉሃና ይሄም በፍጹም አታርግም። ክፉ ሴት አይደለችም። እንዳንቺ ክፉ ሴት አይደለችም። አይ እንግዲህ ውጣልን እዚህ ባክሽ፣ ደብቅ። እኔ መደበቅ አልችልም። እዚህ ጋር ልትሆን አትችልም በፍጹም ማለት ነው። እዚህ ጋር ካየህ አድናን ከዚህ ቤት ቀንጥሮ ያስወጣኛል እና እዚህ ጋር መሆን አትችልም። ውጣና እዛ የፈለክበት መሆን ትችላለህ። ከዚህ ግን ውጣ። ሊወጣ ስል ደግሞ አድናን ከሉሃና ጋራ የእራት ግብዣ እንዳላቸው እየነገራት ያለ ወደ ፖሊስ ጣቢያም እንደሄደ እንዳመለከተ እየነገራት ሮቤል ይሄ ተንኮለኛ ሰማ። ይሄን ሲሰማ ወደ ሜራ ተመለሰና አድናን ወደ ፖሊስ ጣቢያ ሄደ ስላት ለምን የሳራን አመለከተ። ሜራ ሆየ ደግሞ ወደ አድናን ሄድ። እንደዚህ ተቆለጭልጫ በር ላይ ቁጭ ብላ መቼም መለጠፍ ስራዋ ነውና ተለጥፋ እየሰማች ያለች። አድናን ደግሞ መጣና ተርተበተበት እኮ ምንድነው? ምን ሆነሽ ነው? ላንኳኳ ስል ቤቱ ከፈትኩ። የት ነበር እንዴ? ምን ነው? የት ሄደክ ነበር? ፖሊስ ጣቢያ ሄጄ ነበር። ምን ልታረግ? የሳራን ጉዳይ ልጠይቅ እና ምን አሉ? ሁሉም ነገር እንትን ብያለሁ። ከዛ ደግሞ ይፈልጓታል። እናንተም ካስፈለጋችሁ ማለት ካገዛችሁን ትገኛለች ማለት ምን ማለት ነው? ከዚህ መጥፋት አለብን ብላ ስታስብ ማለት ነው። አድናን እና ሉሃና ደግሞ ለምግብ ለእራት ግብዣ እየሄዱ ነበርና ሮቤል መቼም ሊፋታው አልቻለምና አሁንም ተንኮል ይዞ በሩ ሲከፍቱት ወድቆ እንደተመታ አርጎ እንደወደቀ ሆነና ማለት ነው። ይሄ የእራት ግብዣ ይቋረጣል ማለት ነው። ቤተሰብ በቀጣይ ክፍል እስከምንገናኝ ሰላም ለእናንተ ይሁን። ወዳችኋለሁ። ባይ ባይ።